ምዕራፍ 2 አድራጊ ፈጣሪውና የቤተሰብ ማሻሻያ ኮሚቴ። ብዙውን ጊዜ ከሴቶች የሚሰማው ምሬት ወንዶች አያዳምጡንም የሚል ነው። አንዳንድ ጊዜም ወንዱ ከሴቷ ንግግር ውስጥ የተወሰኑ ቃላትን ብቻ ይሰማና ምን እንደሚያስጨንቃት ከተረዳ በኋላ ሙሉ በሙሉ ሀሳቧን የተከታተለ በማስመሰል የማረጋጊያ መፍትሄ ሀሳብ በኩራት መስጠት ይጀምራል። ሴቷም ይህን ተረድታ ደጋግማ የጉዳዩን ጭብጥ አለመገንዘቡን ትነግረዋለች። ወንዱ ግን ይህን ችላ የማለት ተግባር ይደጋግመዋል። ለትዝብቷም ብዙ አይጨነቅም። በጣም በተደጋጋሚ ወንዶች የሚያማርሩት ደግሞ ሁሌ ሴቶች ሊለውጡት ይፈልጋሉ የሚል ነው። እሷ መወያየት ትፈልጋለች፣ እሱ ግን መፍትሄ ነው የምትፈልገው ብሎ ያስባል። እንዲሁም ሴቷ ካፈቀረች ወንዱ የእሷን እገዛ ፈለገም አልፈለገም ነገሮችን ሁሉ በተሻለ ሁኔታ እንዲያከናውን ረዳቱና በችግሩ ጊዜም እንዲሁ ተጠያቂ እንደሆነች አድርጋ ታስባለች። ለቤተሰቡም መሻሻል ተገቢውን ነገር ሁሉ ማከናወን። ለዚህም የመጀመሪያ ትኩረቷ ወንዱ ሲሆን የተመለከተችው ግብም የተሻለ ምንም አይነት አማራጭ ሀሳቦች ቢያቀርብላት እንኳን አለመቀበሏን ለመግለጽ ጊዜ አታጠፋም። በዚህ ድርጊቷ ለወንዱ የተሻለ ነገር እንዳከናወነች ስለምትረዳ ወንዱ በየዕለቱ ምን ማከናወን እንደሚገባውና እንደማይገባው ሁሌ ታሳስበዋለች። ይህን ጊዜ ወንዱ የሴቷ እስረኛ እንደሆነ ስለሚያስብ ምንም አስተያየት ለመቀበል ፈቃደኛ አይሆንም። የእሱም የወንዱን አስተያየትና ሀሳብ ሴቷ እንድትቀበል ይፈልጋል። በሁለቱ ጾታዎች መካከል የሚፈጠረው የሀሳብ ልዩነት ማለትም ሴቶች ወንዶችን ለመምራት መፈለግና ወንዶች ደግሞ በበኩላቸው የሴቶች ችግር ፈቺ የቤተሰቡ ወሳኝ አካል መሆን የሚፈጥረው የሀሳብ ግጭት መፍታት የሚቻለው ተቀራርበው መግባባት ሲችሉ ብቻ ነው። በጊዜ ወደ ኋላ መለስ ብለን ስለ ሰው ልጆች ሕይወት እያሰብን ነው እንበል። ፕላኔቶች ከተገኙ በኋላ ከመሬት አቀማመጥ አንጻር ያላቸው ቅርበት በማነጻጸር መገንዘብ ይቻላል። ለምሳሌ ወንዶች እንደ ማርስ እና ሴቶች እንደ ቬነስ ልመስላቸው እንችላለን። ሁለቱም ለመሬት ተመሳሳይ ቅርበት አላቸው፣ ነገር ግን በተለያዩ አቅጣጫዎች የሚገኙ ፕላኔቶች ናቸው። የማርስና ቬነስ አመለካከትም ከአኗኗራቸው አንጻር እንደ ፕላኔቶች እንመስላቸው። ሕይወት በማርስ። ማርሶች ለኃይል፣ ለብቃት እና ለውጤታማነት ትልቅ ዋጋ ይሰጣሉ። በየዕለቱ በሚያከናውኑት ስራም ራሳቸውን ለማሻሻል ኃይልና ችሎታውን ለማሳደግ ይጥራሉ። ስለ ራሳቸውም ሁኔታ የሚገልጹት በስራ በሚያስገኙት ውጤትና ችሎታ ላይ የተመሰረተው ነው። እንዲሁም ችሎታቸውን ብሎም ስኬታቸውን ሁልጊዜ በልምድ ያዳብራሉ። ለማርሶች ተፈላጊነት ማለት ውጤታማነት ማለት ነው። የውድድር ስሜትና ችሎታቸው በደንብ ልብስ አለባበሳቸው የውድድር ስሜትና ችሎታቸው በደንብ ልብስ አለባበሳቸው ጊዜ እንኳን ሲንጸባረቅ እናያለን። የፖሊስ መኮንኖች፣ ወታደሮች፣ ነጋዴዎች፣ ሳይንቲስቶች፣ ሹፌሮች እና መካኒኮች በየበኩላቸው በአለባበስ የእርስ በእርስ ውድድር ስሜት ሲንጸባረቅባቸው ይታያል። ሌላው ቢቀር በሚያጠልቁት ቆብ እንኳን ችሎታቸውንና ስሜታቸውን ይገልጻሉ። ስለ ራሳቸው ሆነ ስለ ሌላው ግንዛቤ የሚሰጥ የስነ ልቦና መጽሔት በአሁኑ ዘመን ሲያነቡ አይታዩም። በተሻለ ሁኔታ ዕለት በዕለት የሚከውኑ
ትዕይንቶች ለምሳሌ በአደን፣ አሳ ማጥመድና መኪና ውድድር በመሳሰሉት ላይ ያተኩራሉ። ዜና፣ የአየር ሁኔታና ስፖርት መከታተልም ይወዳሉ። ነገር ግን በፍቅርና ራስን መርዳት ጭብጥ ላይ ያተኮሩ መጽሐፍትን ለማንበብ ትኩረት አይሰጡም። የወንዶች ዝንባሌ የሚያተኩረው በድርጊትና ነገሮች ክንዋኔ ነው። በዓለማችን ሴቶች ለፍቅር ልዩ ትኩረት ይሰጣሉ። ወንዶች ግን ጠንካራና ከባድ የፈረስ ጉልበት ባላቸው መኪኖች፣ ውስብስብ ስራ በሚያከናውኑ የኮምፒውተር ፈጠራ ስራዎች፣ የመሳሪያ መለዋወጫዎችና ድንቅ የቴክኖሎጂ ውጤቶችን ያደንቃሉ። ወንዶች ብዙውን ጊዜ ኃይልና ችሎታቸውን በሚያዳብሩና ውጤት የሚያስገኙ ተግባራት ሲያከናውኑ ይታያሉ። ለማርሶች ግብ ያለው ዓላማ በጣም ጠቃሚና ትኩረት የሚሰጠው ጉዳይ ነው። ምክንያቱም የተወዳዳሪነት ስሜታቸውን የሚያጎለብቱበት ብሎም በራሳቸው ጥሩ ውጤት የሚረኩበት ተግባር ነውና። ወንዶች እንደ ውጤት የሚያረካቸው ነገር የለም። ነገር ግን በሌላ ሰው ድካምና ውጤት በሚገኝ እርካታ መተማመን አይታይባቸውም። ለማርሶች አኩሪ ተግባር ማለት በራስ ጥረትና ድካም የተገኘ ውጤት ከሆነ ብቻ ነው። ችሎታ፣ ጥንካሬ፣ በራስ መተማመን፣ ተወዳዳሪነት የወንዶች መለያ ባህሪያት ናቸው። ከላይ የተጠቀሱትን ባህሪያት መረዳት ለምን ወንዶች በሌላ ሰው መመራት ወይም ምን ማድረግ እንዳለባቸው አሳሳቢ እንደማይፈልጉ ለሴቶች ያስገነዝባል። ወንዶች በራሳቸው ምንም ሊሰሩ እንደማይችሉ ወይም በራሳቸው የማይተማመኑ አድርጎ በመገንባት ተገቢ ያልሆነ ምክር ለመስጠት መሞከር ቅሬታ የሚፈጥር ተግባር ነው። ምክንያቱም ለውድድር ስሜትና ችሎታ ወንዶች ከፍተኛ ቦታ ስለሚሰጡ ነው። ተገቢ ያልሆነ ምክር መስጠት ወንዱ ምንም ሊሰራ እንደማይችል በራሱ የማይመራ አድርጎ መገመት ነው። ወንዱ በራሱ ችግሩን መፍታት ይችላል። ማርሳውያን ችግሮቻቸውን በራሳቸው ለመፍታት ካልተቸገሩ በስተቀር ለሌላ ባለሙያ ማካፈል አይፈልጉም። ስለዚህ ጉዳይ እንዲህ ይላሉ። በራሴ የምፈታው ችግር ለምን ለሌላ አማክራለሁ? ለችግሩ መፍትሄ ከባለሙያ መፈለግ አስፈላጊ ሆኖ ካላገኘው በስተቀር ለማርሳዊ ማወያየት የደካማነት መገለጫ ባህሪ ነው። ነገር ግን በእርግጥ የሌላ ሰው እርዳታ አስፈላጊ ሆኖ ካገኘ ችግሩን አማክሮ መፍትሄ መፈለግ የበሳል አእምሮ ውጤት እንደሆነ ያምናል። በዚህ ጊዜም በሳል አእምሮ ያለውና ለችግሩ መፍትሄ ሀሳብ ያመነጫል ብሎ ያሰበውን ማርስ ያማክራል። የተጋበዘውም ማርስ በተሰጠው እድል ክብር ይሰማዋል። ችግር ፈቺ ሰው አድርጎ ራሱን ይቆጥርና ችግሩን ያዳምጣል። ወዲያውኑም ለችግሩ የማያዳግም የመፍትሄ ሀሳብ ያቀርባል። የማርሳውያን ልምድ ሴቶች ችግራቸውን ማወያየት፣ ወንዶች ደግሞ ለችግራቸው የመፍትሄ ሀሳብ ማቅረብ ነው። ሴቶች በየዋህነት አንዳንድ ጊዜ ለወንዶች የጭንቀት ስሜታቸውንና ሊወጡት የማይችሉትን የዕለት ችግር ሲያማክሯቸው፣ ወንዶች በስህተት ፈጥነው ባለሙያ እንዲያማክሩ ያሳስቧቸዋል። እንዲሁም ራሳቸውን እንደ ወሳኝ ሰው በመቁጠር ምክር መስጠት ይጀምራሉ። ይህም ለሴቶች አጋርነታቸውንና ፍቅራቸውን የሚገልጹበት መንገድ ነው። የሴቷን ችግር መፍታት በቻለ ጊዜ የደስታ ስሜት ይሰማዋል። በዚህ ጊዜ በጣም ጠቃሚና ለችግር ወሳኝ ሰው እንደሆነ አድርጎ ራሱን ይቆጥራል። እንዲሁም በችሎታው ለፍቅር ተፈላጊ ሰው አድርጋ እንድትቆጥረው ይጥራል። ለመጀመሪያ ጊዜ ለችግር ማቃለያ የመፍትሄ ሀሳብ አቅርቦ ሊፈታው ካልቻለ ሴቷ ለወንዱ ያላት ስሜት ቀስ በቀስ እየቀነሰ ይሄዳል። ጭንቀቷም እየጨመረ ስለሚሄድ ለወደፊቱ የወንዱን ሀሳብ ማድመጥ አትፈልግም። እሱም በበኩሉ ራሱን ለሷ ጠቃሚ ያልሆነ ሰው አድርጎ ይቆጥራል።
በስሜትና በፍላጎት በማዳመጥ ብቻ ረዳት መሆን እንደሚችል አይገባውም። በቬነስ ስለ ችግር ማውራት መፍትሄ መጠየቅ አለመሆኑ አይገባውም።